በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመዘኑ ህዳጠ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል የአዲስ ኪዳኑን የምስራች ታላቁን ብስራት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡር አባታችን ሊቀ ኅሩያን ስብሐት ባዬ የዚህ ታላቅ ደብር አስተዳዳሪ፣ የተከበሩ ሊቀ ስዩማን መምህር ነብዩ፣ የደብሩ ዋና ጸሐፊ፣ ክቡር መጋቤ ምስጢሩ የደብሩ ሂሳብ ሹም፣ የዚህ የደብሩ የስብከተ ወንጌል ኃላፊ ክቡር መምህራችን መጋቤ አዲስ መምህር ዋሲሁን፣ ክቡራን ካህናት፣ ሊቃውንተ ቤተክርስቲያን፣ በዝማሬ ለአገልግሎት የመጣሽው እህታችን ትውቷ ዘማሪት ሲስተር ህይወት ተፈሪ፣ በልዩ ልዩ አገልግሎት በዚህ በደብሩ ዙሪያ ያላችሁ የደብሩ አገልጋዮች፣ የምትሳሰናብሩ ወንድሞችና እህቶች፣ ከጻድቁ በረከት ለማግኘት በእግዚአብሔር ቤት በመቅደሱ የተሰበሰባችሁ ከሩቅም ከቅርብም መጣችሁ በዚህ ያላችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናት እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭ የድነት ማስገኛ የሆነች የእግዚአብሔር እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በዚህ ዕለት መታሰቢያቸው የሆነ ጻድቁ አባታችን እጨጌ ዮሐንስ በረከታቸው አማላጅነታቸው በሁላችን ላይ ይደረብን። ፈርሶ የተሰራው መቅደስ የዮሐንስ ወንጌል ምዕራፍ 2 ቁጥር 20። እግዚአብሔር ፈቃዱ ሆኖ አሁን ነገ የምንይዘው የሶስተኛው ሳምንት የዐቢይ ጾም ስያሜ በቤተ ክርስቲያናችን ምኩራብ ይባላል። የአይሁድ የጸሎት ቤት ማለት ነው። በአይሁዳውያን ስርዓት 10 አባወራዎች ያሉበት መንደር አንድ የጸሎት ቤት እንዲሰራ ይፈቅዳል። በኢየሩሳሌም የነበረው መቅደስ አንድ ነው። የታቦቱ ማደሪያ የነበረ ታቦተ ሕጉ ወደ ኢትዮጵያ እስከሚመጣበት ጊዜ ድረስ። ከዚያ በኋላ ሕዝቡ ለበዓል ግን የሚሰበሰብበት ሆኗል ኢየሩሳሌም። በዙሪያው ግን በርካታ ምኩራቦች አሉ። ምኩራብ መጋቢ ማለት ነው። ሰዎች በሌሎች ሰንበታት ሲሰበሰቡበት ቆይተው በዓመት ክብረ በዓል ወደ ኢየሩሳሌም ይወጣሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጠ ጊዜ የመጀመሪያው ፋሲካ ደረሰ። ወቀርበ ፋሲካሆሙ ለአይሁድ ይላል። የአይሁድ ፋሲካቸው ደረሰ። የመጀመሪያው ፋሲካ ነው። ጌታ የሚሰቀለው በአራተኛው ፋሲካ ነው። 3 ዓመት ከ3 ወር በምድር ላይ ተዘዋውሮ በሚያስተምርበት ጊዜ የመጨረሻ ፋሲካቸው ላይ በርባንን ይፈታልን ብለው ክርስቶስን ይሰቅሉታል። የእነሱን ፋሲካ እዛ ጋ ያከትማል። የኛ ፋሲካ ክርስቶስ ይጀምራል። የታረደው በግ ምግባችን ይሆንና እስራታችን ተፈቶ ስብራታችን ተጠግኖ
ጨለማችን በርቶ ከሲኦል ወደ ገነት ከሞት ወደ ሕይወት ተሻግረን ሕይወት እናገኛለን። ክብርና ምስጋና ለአምላካችን ይሁን። የሰው ልጆች በእግዚአብሔር መዳናቸውን ካመኑ ሕይወታቸው ሁሌ ፋሲካ ነው። ምክንያቱም ወንጌላውያን ናቸው። ወንጌል ማለት ፋሲካ ናት። ሰንበት ማለት ትንሣኤ ናት። ምንም እንኳን በአብይ ጾም ውስጥ ሆነን ከበሮ ባንመታም እግዚአብሔርን ማመስገን ግን አናቋርጥም። ምክንያቱም እሁድ ትንሣኤ ነች። ሁል ጊዜ ትንሣኤ ነች። አብይ በዓል አድርገን አንድ ቀን እናክብራት እንጂ ሁሉም ሰንበት የትንሣኤ መታሰቢያ ናት። ሁለቱን ሰንበታት ስናከብር የመጀመሪያውን ሰንበት እግዚአብሔር ከሥራ ሁሉ ያረፈበት ብለን እናከብራለን። ሁለተኛው ሰንበታችን ግን ለእኛ ትልቅ ነው። እኛን ከስቃይ ያሳረፈበት፣ ልቦናችንን ወደ ሰማይ እንድናስብ ያደረገበት፣ ትንሣኤ ልቦና የሰጠበት፣ ነፍሳችን ሁለንተናችን ሰማይን የምትናፍቅበትን መንገድ የሰራበት ስለሆነ የአይሁድ ፋሲካ አክትሞ የክርስቲያኖች ፋሲካ ሆኖናል። ማን ይመስገን? እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ሳምንት በቅዱስ ያሬድ ስያሜ ምኩራብ ተብሏል። አብይ ጾም እያንዳንዱ ሰንበታት ስያሜ አላቸው። ዘወረደ ብለን ቅድስት ብለን ሶስተኛውን ሳምንት በምኩራብ ጀመረነዋል። በጸሎት በአይሁድ የጸሎት ቤት ጌታም እየሄደ ያስተምር ነበር። ወደ አይሁድ ምኩራብ እንደለመደው ይላል የሉቃስ ወንጌል ሁላችሁም እንደምታውቁት። ስለዚህ በአይሁድ ጸሎት ቤት በምኩራብ ይሄድ ዘንድ ተነሳ። በዚህ ጊዜ ግን የተለየ ነበር። ጸሎት ቤቱ ወይንም ቤተ መቅደሱ መነገጃ ሆኖ ነበር ይላል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ። በዚያ የአይሁድ ፋሲካ ቀርቦ ሰው ወደ ዋናው መቅደስ ለመሄድ በሚሯሯጥበት ጊዜ ሁሉም የጸሎት ቤቶች ሞልተው ነበር። ወደ ትልቁ የጸሎት ቤት በገባ ጊዜ ግን እሱ ከመድረሱ በፊት ዙሪያው በንግድ ተትረፍርፎ ነበር፣ ተጨናንቆ ነበር። ማለፊያ መንገድ ጠፍቶ ነበር። የሚሸጡ የሚነግዱ ነበሩ። የሚሸጠው ሽያጭ ደግሞ ከመቅደሱ ይወጣ ነበር። ለመስዋዕት የሚመጣውን በግ ሌዋውያኑ ለቤተሰቦቻቸው፣ ቤተሰቦቻቸው ተመልሶ ለመስዋዕት እንዲገባ ይሸጡት ነበር ይላል የቤተክርስቲያናችን ትርጓሜ። በዚህ ምክንያት ለጸሎት በግንቡ ስር ተጠግተው መዝሙረ ዳዊት ለሚደርሙ ሰዎች ጫጫታው፣ ረብሻው በዝቶ ነበር። ይሄኛው ይሻላል፣ ይሄ ካልሆነ አይሰምርም፣ ይሄ ይሰምራል የሚሉ ማብራሪያ ሰጪዎች ይበዙ ነበረ። ዛሬ በአንገታችን ላይ የምናስራትን ትንሽ መስቀል ለመሸጥ ሞንታርቦ የጸሎት ፕሮግራም ሲረብሽ ታያላችሁ። ከኢየሩሳሌም የመጣ ተብሎ ዘይት ይሸጥልናል። ከገዳም የመጣ ተብሎ መስቀል ይሸጥልናል። ሲጀመር መስቀል ለሽያጭ ከገዳም አይመረትም። ገዳም መስቀል ለንግድ የሚያመርት ገዳም የላትም ኢትዮጵያ ቤተክርስቲያን። ከዛ ውጭ ደግሞ መስቀል የግድ ከገዳም መባረክ አይጠበቅበትም። እዚህ መታችሁ ካህኑ ጋር ካስባረካችሁት የክርስቶስ መስቀል ይሆናል። ስለዚህ እስቲ የገዳም ጠብቄ ገዛለሁ ብሎ ባዶ አንገታቸውን ሰይጣን የሚጫወትባቸው ሰዎች አሉ። ለንግድ የተሰራው ቋንቋ ሃይማኖት ሆኗል። እኛ አካባቢ በየበሩ ላይ የምንሰማው ሁሉ ልክ አይደለም። ጨዋዩ በዝቶ ነበረ ጌታ ሲመጣ። ባህታዊውም አጥር ላይ ቆመና ራሱን ይደበድባል። እኛም እንደ ፊልም እንደ አድቬንቸር ቆመን እናያለን። ጭካኔ እኮ ነው። እኛ የክርስቶስ አካል ነው ያለን። የክርስቶስ አካል በአይሁድ ነው የተገረፈው። ቀጥሎ እኛ መግረፍ አንችልም። እኛ የክርስቶስን አካል የምንገርፍ ከሆነ አይሁድ ነን ማለት ነው። ማንም በገዛ ስጋው ላይ ስልጣን የለውም። የራሳችሁ አይደላችሁም ይላል እኮ መጽሐፍ። የማንን? እኛ የእግዚአብሔር ነን። ራስ ለመቅጣት መግረፍ ምን ዋጋ አለው? እንዲህን ለማድረግ ካስፈለገ እንደቀደሙት መናንያን በዓት ዘግቶ ነው ዞም ጾሞ ጸልዮ በዚያ አልቀጣ ሲል የክርስቶስን ግርፋት ለማሰብ ባህታውያን መናንያን በዓታቸውን ዘግተው ራሳቸውን ይገርፉ ነበር እና አባ ኢያሱ ዘጀር ገድላቸው እንደሚናገሩ። ታዲያ ይሄ ከተማ ውስጥ እንዲደረግ አይደለም፣ ክልክል ነው። ይሄ ሁሉ ንግድ ነው፣ የገቢ ማሰባሰቢያ መንገድ ነው። ኮረጆአቸው በገንዘብ እንዲሞላ ነው። ሲጨርሱ ሳንቲም ለቅመው ነው የሚሄዱት። ነጋዴው መቅደሱን አጥሮ ሞልቶታል። በዚህ ምክንያት ክርስቶስ ተቆጣ። ወገብረ መቅሰፍተ ጥብጣቤ ዘሀብል ይላል። የጅራፍ ፈትል ገምዶ አዘጋጀ። ትርጓሜያችን የገመደ እሱ ሆኖ አይደለም። በስራው በደቀ መዛሙርቱ ስራ እሱ በሕዝብ ስራ ንጉሥ ይሞገሳልና አብጁ አላቸው። ደቀ መዛሙርቱ ተበጅቶ መጣ። ከዚያ በኋላ ገባ። አውጽኡ ወአሰስሉ ዘንተ እምዝየ፣ ይህንን ከዚህ አስወግዶ ይትግበሩ ቤተ አቡየ ቤተ ምስያት፣
የአባቴን ቤት የንግድ ቤት አታድርጉት፣ ቤቴ የጸሎት ቤት ናት አለ። ቤተ ጸሎት ይሰማይ፣ ቤቴ የጸሎት ቤት ናትና። ስለዚህ ወሰደና ይላል ርግቡን የሚነግዱትን በጎችን ላሞችን የሚነግዱትን አባረራቸው ይላል። አሳደዳቸው፣ ገበታቸውን ገለበጠ፣ ገንዘባቸውን በረበረ፣ ያን ሁሉ አባረረ። አውጡ ከዚያ ነው መቅደሱን አጸዳ። ከዚህ በኋላ መጡና አይሁድ በምን ስልጣን ይህን ታደርጋለህ አሉት። ይህንን መቅደስ አፈርሱት፣ በሦስተኛው ቀን አነሳዋለሁ አላቸው። ፈርሶ የተሰራው መቅደስ ያልነው ይሄ ነው። ምን ሆኖ የተሰራው መቅደስ? አነሳዋለሁ፣ አንጸዋለሁ አላቸው። ይሄ መቅደስ ከ46 ዓመት ጀምሮ ተሰርቶ አለ። ሲፈርስ ሲሰራ የመጨረሻው መቅደስ ላይ ነበር የደረሱት አይሁድ፣ የኦሪት መቅደሳቸው። በአሁኑ ሰዓት አይሁድ መቅደስ የላቸው፣ የመማፀኛ ስፍራ ግን አላቸው። ትናንሽ ምኩራቦች አሁንም በኢየሩሳሌም አሉ። የመቅደስ ታሪክ አብቅቷል። የአይሁድ ፋሲካቸው ቀረበ ሲል የመጨረሻ ፋሲካቸው ነው ለነሱ። ምክንያቱም አይሁድ ፋሲካቸው ክርስቶስ ታርዶላቸው ከገባቸው በልተው የሚድኑበት ዘመን ደረሰ። በእምነት ኖረው መሲሁን የሚጠባበቁበት ፋሲካቸው ደረሰ። ታርዶ የሚበላው በግ ክርስቶስ ሊታረድ የሚሆንበት ጊዜ እየቀረበ መጣ። ከዚህ በኋላ ሊያከብሩ የሚችሉት ፋሲካ 3 ነው። አራተኛው በዋናው በግ በክርስቶስ ይታረዳል። ዮሐንስ በዮርዳኖስ ዳርቻ ላይ ስለ ክርስቶስ ሲመሰክር የሚታረደው በግ ይሄ ነው፣ ከዚህ በኋላ መስዋዕት የሚሆን በግ አይኖርም፣ የመጨረሻው መስዋዕት ይሄ ነው ብሎ ነበር። ነዋ በግኡ ዘያትት ወያሴት ኃጢአተ ዓለም፣ የዓለምን ኃጢአት የሚሸከም ይቅር የሚል እውነተኛ በግ እርሱ ነው። በሁለት እግር ያቆመን፣ በአዳራሹ በመቅደሱ የሞላን፣ ለምህላና ለጸሎት ለምስጋናና ለእልልታ የሰበሰበን የበጉ ደም ነው። ክብርና ምስጋና ለስሙ ይሁን። ለሁላችን የታረደው በግ መሲህ ቅዱሳንን ያከማቸ፣ መናንያንን የሰበሰበ፣ ሐዋርያትን ያደራጀ፣ ሰማያውያንን ከምድራውያን ጋር አንድ ላይ እንዲዘምሩ ያደረገ በግ ክርስቶስ ነው። ቤዛ ሆኖ የመጣ። ስለዚህ የአይሁድ ፋሲካ ቀርቦ ነበረ። ከጨለማ ወደ ብርሃን የሚወጡበት የሚፈስቁበት በዓል ደርሶ ነበር። 5500 የጨለማው ዘመን አክትሞ እያበቃ እየደረሰ ነው። ሊነጋ ነው። የዘመኑ ፍጻሜ እየደረሰ ነበር። ወቀርበ ፋሲካሆሙ ለአይሁድ። እኛ ደግሞ ታርዶልናል ብለን በደስታ ዓመት እስከ ዓመት የምንዘምርበት የፋሲካው ዘመናችን ሊመጣ ነው። የአይሁድ የመከራ ዘመን ሊያበቃ፣ የዓለም ደግሞ የሕይወት ዘመን ሊጀምር፣ ሕዝብና አሕዛብ አንድ ሊሆኑ፣ ሰማይና ምድር ሊገናኙ፣ ሰውና መላእክት ሊዘምሩ፣ ታሪክ ሊቀየር ነው። ክርስቶስ መጥቷል። የድንግል ልጅ በምድር ላይ ተገልጧል። በሥጋ ታይቷል። እየተዘዋወረ ማስተማር ጀምሯል። ሕሙማን ነፍስን በትምህርቱ እየፈወሰ ነው። የዘላለም ሕይወት ሊያወርስ እያዘጋጀ ነው። መስቀል የሚባል ማዕተብ በአንገታችን ሊያስርልን ነው። ጥምቀት በሚባል ልጅነት ሁላችንን ሊያከብረን ነው። ስለዚህ የአይሁድ ፋሲካ ቀርቧል። ጨለማው ሊነጋ ቀርቧል። በጣም የመሸ በሚመስልበት ሰዓት ሊነጋ ቀርቧል። ክርስቶስ መጥቷል። መድኃኔዓለም በሁላችን ቤት ይግባልን። ስለዚህ በደረሰ ጊዜ በመቅደሱ አካባቢ የተመለከተውን ነገር ማጥራት ነበረበት። የአዲስ ኪዳኗ ቤተ ክርስቲያን ከለዋጮችና ከነጋዴዎች በዘመድ አዝማድ ከተከማቹ ዘረኞች የጸዳች መሆን አለባት። ከንግድ የጸዳች መሆን አለባት። ስለ ሰማይ ወንጌል ብቻ የምትተርክ መሆን አለባት። መንፈሳዊ መዓዛ ብቻ ሊሸታት ያስፈልጋል። የዕጣን ሽታ ብቻ፣ ዝማሬ ብቻ፣ ቅዳሴና ሰዓታት ብቻ፣ ወንጌል ብቻ፣ በዚህ ውስጥ ነው መጓዝ ያለባት። የአዲስ ኪዳኗ ቤተክርስቲያን ተልእኮዋ ይሄ ነው። ቤተክርስቲያን የተጠራችለት ዋና ዓላማ ወንጌልን ለፍጥረት ሁሉ መስበክ ነው። ትርፉ ነገር አጥሩን ሞልቶ ረብሾታል። ወደ ውስጥ ገብቶ ህዝቡ እንዳይፈወስ ብዙ ነገር በር ላይ ያለ መሰነካከያ። ይህንን በጅራፍ የገረፈው ወገብረ መቅሰፍት ጥብጣቤ ባህር የገመድ ጅራፍ አዘጋጀ፣ እየገረፈ አስወጣ። የአዲስ ኪዳኑ ጅራፍ ወንጌል ነው። ዘማዊው ድንግል የሚሆንበት ተገርፎ አይለምደኝም ብሎ በንስሐ የአዲስ ኪዳኑ ጅራፍ ወንጌል ነው። ቀማኛውን መጽዋች የሚያደርግ ደቁሶ ለውጦ፣ ሌባውን መላሽ ሰጪ የሚያደርግ ደቁሶ ለውጦ ጅራፍ ነው። መድኃኔዓለም የፍቅር ጅራፉን ሁላችን ላይ ያሳርፍብን።
እግዚአብሔር ለሕዝቦቹ በትር እንጂ ሰይፍ አይመስል። ብናጠፋ እንኳን ይቆነጥጠናል እንጂ አያጠፋም። ወደሱ የሚመጡትን አይመልስም። እይሰድደው ወይ ያውጣው አፋቡ እኔ ጋር አምኖ ለሚመጣ ሊማጸነኝ ለሚመጣ አልመልሰውም። በየትኛው ንጽህናችን ነው ወደዚህ መቅደስ የመጣ ነው? አሁን ቅድስና በማይለየው መቅደስ፣ ሰማያዊ ሽታ ባለው መቅደስ፣ የእግዚአብሔር ክብር በሚገለጥበት መቅደስ፣ ልዩ ዜና ብቻ በሚነገርበት መቅደስ የምድር ሐሳባችን መች ተለየንና መጣን? የብዙዎቻችንስ ጥያቄ መች መንፈሳዊ ሆነ? ያልሰከን ነው ያልተረጋጋ ነው። ለዚህ ነው እኮ ግርግሩ የሚበዛው መቅደስ ውስጥ። ስለዚህ ማን ይሰብስበን ወገኖችን? እግዚአብሔር ሲሰበስበን ሐሳባችን ይሰበሰባል። እግዚአብሔር ሲይዘን አይናችን የሚያይበትን ይመርጣል። እግዚአብሔርን ስናገኘው የሚያስፈልገንን እናውቃለን። የምንፈልገውን ሁሉ አንፈልግም። ከምናስበው በላይ የሚያስብልን እግዚአብሔር ታማኝ ነው። ስለዚህ በጅራፍ ገለባበጠው፣ አስወገደ። አሁን ፋሲካው ሊቀርብ ነው። አውጡ ወአሰስሉ ዘንተ ይሄን ከዚህ አውጡ አላቸው። ወገፍት አማዳቸው ለማወለታል አውጡ ይሄንን ከዚህ አርቁ ብሎ አባረራቸው ይለናል ቅዱስ ያሬድ። ስለዚህ ስለ ሶስተኛው ሳምንት ሲነግረን ክርስቶስ ወደ ምኩራብ ወጣ ነው ይላል። ወደ አይሁድ ጸሎት ቤት ገባ። ከዛ በኋላ የሃይማኖትን ቃል አስተማራቸው። የሚቀጥለውን ዘመን ስላለፈው የሚያወሩ ይበዙ ነበር። የሞት አገልግሎት ይከናወን ነበር። የሕይወት ቃል አስተማራቸው። እግዚአብሔር ሲገኝ የሰው ታሪክ ይቀየራል። ክርስቶስን አግኝተው ታሪካቸው ያልተቀየረላቸው ሰዎች የሉ። የ12 ዓመት ደም የሚፈሳት ተደም ይሁዳ ከሰዎች እኩል የሆነችው ማንን አግኝታ ነው? ክርስቶስን አግኝታ። በሰማርያ ውሃ የምትቀዳዋ ኃጢአት የደቆሳት 5 ባሎቿን ጋኔን የገደለባት ሴት ታሪኳ የተቀየረው ክርስቶስን ስታገኝ ነው። አረጋዊ ስምዖን ካጎነበሰበት ቀና ያለው የተሰናበተው ይበቃኛል ያለው ምድር በቃችኝ አይቻለሁ ብሎ ደስ ያለው ክርስቶስን ሲያገኘው ነው። መቅደሱን የምታነጸው ሐና በዚያ መቅደስ ቆማ ትልቁ 80 ዓመት ሙሉ የኖረችበት የብቸኝነት ሕይወቷ ጥያቄ የተመለሰላት ክርስቶስን አግኝታው ነው። እግዚአብሔርን አግኝቶ ያልተለወጠ የለም። ቀራጩ ማቴዎስ ወንበሩን የለቀቀው ክርስቶስን አግኝቶ ነው። የቀራጮች አለቃ ዘኬዎስ አምላኩን ሲያገኝ ነው ዘራፊነቱን ያቆመው፣ ቀማኛነቱን ያቆመው። የቀኙ ወንበሬ በመጨረሻው ሰዓት እንኳን ወደ ገነት ታሪኩ የተቀየረው ማንን ስላገኘ ነው? ንገሩኝ እስቲ። እግዚአብሔርን ክርስቶስን ስላገኘ። ክርስትና ከክርስቶስ ጋር መኖር ነው። ከማን ጋር መሆን ነው? ንገሩኝ። ከማን ጋር መሆን ነው? ከክርስቶስ ጋር መሆን ነው። ከተቤዠን ከዋጀን ካዳነን ጋር። ስለዚህ እሱ ሲመጣ ታሪክ ይቀየራል። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት። ክርስቶስ ወደ አይሁድ ጸሎት ቤት መጣ። የሃይማኖትን ቃል አስተማራቸው። ወይቤሎሙ ምጽዋተ አበድር መስዋዕት። ትልቁ ምርጫ ይሄ ክርስቲያኖች በሕይወት ቦታ ሊሰጡለት ስለሚገባው ለምህረት ስጋዊና ምህረት መንፈሳዊ ነው። የሃይማኖትን ቃል አስተማራቸው። ከመስዋዕት ይልቅ ምህረትን ወዳለ ያለውን አስተውሉ እያለ አስተማራቸው። በመጻሕፍት የተጻፈው ራሱ መስዋዕት ይልቅ ምህረትን ይወዳል። ከምናስገባው ገንዘብ ይልቅ እኛን ይፈልጋል ቀድሞ። ከገንዘብ በፊት ከሀብት በፊት የእግዚአብሔር ርስቱ ሕዝቡ ነው። ሃይማኖት እንኳን የተሰራው እኛ በሃይማኖት ውስጥ የእሱ ርስቶች እንድንሆን ነው። እየሰማችሁ ነው? መድኃኔዓለም ይስማል። ሰው ይበልጣል። ሰው ነው ክቡር። ትልቁ ፍጥረት ሰው ነው። እግዚአብሔር ሰው የሆነው ሰው ሊያደርገን ነው። በሃይማኖት ለሚኖር ሰው ትልቁ ቅድሚያ ምህረት ማድረግ ነው። ምን ይዤ ወደ እግዚአብሔር ቤት ልሂድ? ምን ይዤ ወደ እግዚአብሔር ቤት ልምጣና በልዑል አምላክ ፊት ልስገድ አለ ነብዩ ሚክያስ 6:6። የአንዱን ዓመት ጥጃ ይዤ ልምጣ ወይስ የበኩር ልጄን ስለ በደል ላምጣና ልስጣ? በእውኑ እግዚአብሔር በእልፍ የፈሳሽ ዘይቶች በሺህ አውራ በጎች ደስ ይለዋል? የተከማቸ ገንዘብ ባልተሰጠ ሰብዕና ምጽዋት አይባልም፣ ምህረት አይባልም፣ ገንዘብ አይባልም። ስለዚህ መጀመሪያ ምህረት ይቀድማል ከምጽዋት። ከመባ በፊት ማንነት ይቀድማል። መባህን ከማቅረብ በፊት የተጣላ ወንድምህን ታረቅ። ለወንድምህ ምህረት ሳታረቅ ከእግዚአብሔር ምህረት ለማግኘት ስጋጃና ምንጣፍ ተሸክመህ አትምጣ። መጀመሪያ አንተ ተሰራ። የተሰራ ሰው ካቴድራል ይሰራል። ሳይሰሩ መስራት አልተፈቀደም። ለዚህ እኮ ነው ብዙ ባለጸጎች ቤተክርስቲያን ይመጣሉ። እንደ ማንኛውም ሰው ልክ እንደኔና እንደናንተ ነው 10 ብር ከተው ወደ ምጽዋት ውስጥ የሚሄዱት። ለምን መሰላችሁ? ያንን ይቁጠርላቸው መድኃኔዓለም።
ጤነኛ ገንዘብ ሳይኖራቸው ሲቀር የብዙ ድሃ ጉልበት ያለበት ሀብት ሲሆን እግዚአብሔር አይፈልግም። በድሆች ገንዘብ ግን ሰማይ ጠቀስ ሕንፃ ይሰራል አይሰራም? ይሰራል። ክብርና ምስጋና ለስሙ ይሁን። ሰው አይንቅም እግዚአብሔር። ሰው የማይንቅ አባት፣ ሁሉን የሚወድ እግዚአብሔር ከታመኑ ድሆች ይቀበላል። ከትዕቢተኛ ባለጠጋ ይልቅ የታመነ ድሃ ይሻለዋል። ለዚህ ነው የመበለቷ 2 ፍራንክ ልቡን የነካው። አገልግሎት ምጽዋታችን የእግዚአብሔርን ልብ የሚነካው ባልቆሸሸ ሰውነትን መጸወት ነው። ሰውነታችሁን አጥሩ፣ ንጹህ አድርጉ አይደለም የሚለው? ነጽሩ ነፍሰክሙ አንጽኡ ነፍሰተክሙ። ነፍሳችሁን ተመልከቱ፣ ሰውነታችሁን ንጹህ አድርጉ ይልና ወለቢጽክሙ ይትግበሩ አበሳሆሙ፣ የባልንጀሮቻችሁን በደል አታስቡ። በደሉን ተዉ። ከወንድሙ ጋር የተጣላ ቢኖር ምን ይበል ነው የሚለው መጽሐፍ? ይተውለት። ወለእመቦ ዘተሃየሰ ምስለ ቢጹ ይድግለት። አያችሁ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ አለ። መንገድ የጠፋባቸውን ማሳየት፣ ይቅር ማለት፣ ማስተማር፣ የተራበ ማብላት፣ የተጠማ ማጠጣት። ምጽዋት አበድርም መስዋዕት። ምን ይዤ ወደ እግዚአብሔር ቤት ልምጣ? የአንዱን ዓመት ጥጃ ስለ በደሌ የበኩር ልጄን ስላምጣ? ሰው ሆይ እግዚአብሔር በሺህ አውራ በጎች በእልፍ የፈሳሽ ዘይቶች ደስ አይለው። ሰው ሆይ እግዚአብሔር ከአንተ የሚፈልገው ይህ ነው፣ ምህረትን ትወድ ዘንድ፣ ፍርድን ታደርግ ዘንድ፣ ከአምላክ ጋር በትሕትና ትሄድ ዘንድ። ምጽዋት አበድርም መስዋዕት ይሄ ነው። አያችሁ፣ ምህረትን ትወድ ዘንድ፣ ከእግዚአብሔር ጋር በትሕትና ትሄድ ዘንድ፣ ትሁት ሰብዕና፣ ፍትሃዊ ማንነት፣ ሁሉን እኩል ማየት፣ አለማድላት፣ ለገንዘብ አለማድላት፣ ለዘመድ አለማድላት፣ ብሔርተኝነትና ጎጠኝነትን ማስወገድ። ከዛ ምህረትን ትወድ ዘንድ ይቅር ማለትን፣ ይቅር መባልን፣ መታረቅን፣ ፍቅርን፣ ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ። እነዚህን ሶስቱም በጎ ተግባራት የነፍስ የመንፈስና የስጋ ነፃነት ፍጹም ህሊና ጥርት ያለ ለእግዚአብሔር የተመቸ እንዲሆን ነው መሰጠት። እግዚአብሔር ለሁላችንም ልቦና ይስጠን። አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት። የሰንበት ጌታዋ የምህረት አባቷ እኔ ነኝ አለ መድኃኔዓለም። ስሙ የተመሰገነ ይሁን። እኔ የምህረት አባት ነኝ። መሐሪ እንደ እግዚአብሔር ማን አለ? ብንቆሽሽ የማይተወን ገመና ሸፋኝ ይቅር ባይ አባት፣ ቅድስና በማይለየው መቅደስ ከነ ርኩሰታችን ገብተን ያልገፋን ያልመለሰን። በዓለም አሰራር ፕሮቶኮል አለ እኮ። ዓለም ድግስ ብትደግስ አታሳልፍም። መንገድ ትዘጋለች፣ በር ታጥራለች፣ ስትፈትሽ ትውላለች፣ አለባበስ ታያለች፣ ባጅ ታያለች። ማን ተፈትሾ ገባ እዚህ? የይቅርታ አባት የምህረት አባት እግዚአብሔር ገመናችንን ሸፍኖት ነው። አንተሰ እግዚኦ ኃጢአተኑ ትታቀም፣ እግዚኦ እግዚኦ መኑ ይቀውም። አንተሰ ኃጢአተኑ ትታቀም። አንተ ኃጢአትን ብትጠባበቅ ብትቆጣጠር እግዚኦ እግዚኦ መኑ ይቀውም አለ ዳዊት መዝሙር 128 ላይ። በፊትህ ማን ይቆም ነበር? ከምሕረቱ ብዛት ከቸርነቱ ብዛት የተነሳ ገመናችንን ሸፍኖ እርቃናችንን ከድኖ መተን መቅደሱ ጋር ድፍት እንላለን። ትላንት ማታ እንኳን ምን እንደሰራን እኛ ነን የምናውቀው። እዚህ ከደረስን በኋላ እንኳን ልባችን ንጹህ አይደለም። ግን እኔ የምህረት አባት ነኝ አለ ገመና ሸፋኝ። ኃጢአታችን ግንባራችን ላይ ቢጻፍ ማን ይቆማል በፊቱ? ንገሩኝ እስኪ። እግዚአብሔር ተሸካሚ ነው፣ የማይዝል ክንድ ያለው ተሸካሚ፣ ይቅር ባይ አባት፣ መሐሪ፣ ጌትነቱ የበዛ ይቅርታው የሞላ ቸርነቱ የሞላ የማይደርቅ የፍቅር ምንጭ ይቅር ባይ ስለሆነ አለን መቅደሱ። አለን በመቅደሱ። እኛ ሳይገባን አለን በመቅደሱ። እንደ ልባችን እያወራን አለን በመቅደሱ። በደጁ ቆመናል። እንደ ልባችን እየሰራን አለን በመቅደሱ። ክብር ሳንሰጥ ለመቅደሱ አለን በደጁ። እግዚአብሔር መሐሪ አባት ነው፣ ስሙ የተመሰገነ ይሁን። የሰንበት ጌታዋ እኔ ነኝ፣ የምህረት አባቷ እኔ ነኝ። ሰንበት የተፈጠረችው ሰዎች በቅድስና እንዲመላለሱባት ነው። የዘመኑ ሰንበት ታውቃላችኋል። ቁምጣ አድርገን ስንሮጥ ነው የምንለው። ተራራው ሰንበት ሽረን የሚያስቀድስ የሚቆርብ የለም። ይሄ ዓለም የበላችሁ ጉልበት እንደገና ሪጀነሬት ለማድረግ መልሶ ኃይል ለመስጠት ለኃጢአት ኃይል ለመስጠት ነው የሚሮጠው እንጂ ኃጢአት ለመተው ወደ መቅደሱ የሚሮጥ ሰው የለም። በዚህ ምክንያት በቃ ራሱን ወጣት የሚያስመስል ሽማግሌ በዛ። እነዚህ ሁሉ ግን የሚንከባከቡት ይህ ሥጋ ወደ ሞት መግፋቱ አይቀር። ምን ቢሯሯጡለት ወደ መቃብር መጣሉ አይቀር። ከሞት የሚቀር የለም። አንዷን ቀን እንኳን ለክርስቶስ የሚሰጥ ሰው ጠፋ። አያችሁ፣ መጻ መንፈስ እግዚአብሔር ላዕሌ በዕለተ እሑድ ይላል ራዕየ ዮሐንስ ምዕራፍ 1 ቁጥር 10።
የእግዚአብሔር መንፈስ በእሑድ ቀን ወደ እኔ መጣ ይላል። የት መጥቶ ያገኛል? እንጦጦ ተራራ ላይ፣ ጫካ ውስጥ፣ ሜዳ ላይ፣ መንገድ ተዘግቶ፣ ሰንዴ ማርኬቱ እሑድ፣ ማስ ስፖርቱ እሑድ፣ እቁቡ እሑድ፣ የድራፍት ቤት ሩጫው እሑድ አይደል? ቅዳሜ መኪና እናሳጥባለን፣ እሑድ በቃ ሲጠጡ መዋል። ለእግዚአብሔር ጊዜ የሚሰጠው ጠፋ። አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ እኔ ነኝ። ሰንበትን ለባለቤቱ መልሱለት እኮ የምህረትም አባቷ እኔ ነኝ። ኑና ተማዘኑ። በሰንበት ቀን ምኩራብ ገባ፣ ጸሎት ቤት ይመጣል መድኃኒዓለም። ዛሬ እዚህ ያለ ከኛ ጋራ በአባታችን በአቡነ እጨጌ ዘዮሐንስ ቃል ኪዳን መድኃኒዓለም አለ የለም? አሁን እዚህ ስጋው ተቆርሷል፣ ደሙ ተቀድቷል። በዚህ ቀን የተሰየሙት የተፈቀደላቸው የተዘጋጁት ተቀብለውታል። እንዲቀድሱ የታዘዙት ታዘዋል። በእነሱ እጅ የጌታን ስጋና ደም ክህነታቸው ከሰማይ የሆነ ጻድቁ አባታችን ፈትተዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የተክለ ሃይማኖት ቀን ስጋው ደሙ ስትቀበሉ ካህኑ ሲያቆርባችሁ ጻድቁን ሆኖ ነው የሚሰየመው። ይሄን ታውቃላችሁ። ምክንያቱም ባለ ቃል ኪዳን እሳቸው ናቸው። ዛሬ የቅዱሱት ካህናት ሲፈትቱ ክህነታቸው ከእግዚአብሔር ነው። የካህናቱ የጻድቁ በረከት ይጨመርበታል። ሲፈትቱ ስጋው ደሙ አብሮ ይፈተታል። ዲያቆኑ ደሙን ሲያቀብል ጻድቁ አብሮ ያቀብላሉ። ረድኤታቸው ይሰፋና ይሆናል። በረከታቸው በእኛ ላይ ይደረብ። ለልጆቻችን ልምላሜ ይሆናል። ለእኛ ጽድቅና ቅድስና ይሆናል። ነገም እንደዚሁ ነው። ባለተራው ጻድቅ መጥምቀ መለኮት ዮሐንስ፣ ወንጌላዊ ቅዱስ ማርቆስ አብሮ ይፈትታሉ ከካህናቱ ጋር ተሰይመው። ክርስትና በሞት የሚያቆም አይደለም። እንደውም ከሞት በኋላ በአዲስ የሚጀምር ነው። ተሻግረን እኮ ነው የምንኖረው። ታውቃላችሁ። ወደ ነሰዘው እስከ ሰማያት ሀገርን የእኛ ሀገራችን የት ነው ያለው? እንሄዳለን እኮ ወደ ሀገራችን። ይህችን ብቻ ስለምናውቃት ወደዛ መሄድ እንፈራለን እንጂ እዛ ነው የሚሻለው። ሰው ነፍሱ ከስጋው ስትለይ ይላል በክርስቶስ ያመነ ሰው ፍርፍ ይላል። እርፍ ስቃይ ነው ለካ በምድር ላይ መኖር የሚገባው እዛ ሲደርስ ነው። ቀድሞ በምድር እያሉ የገባቸው ቅዱሳን እኮ አሉ። እዚህ አስቀምጦ መንግሥተ ሰማያትን ያሳያቸው ነፍሳቸውን ለእግዚአብሔር የሰጡ ግብዞች ያልሆኑ ትሑታን የሆኑ። አንዳንድ ሰው ዘሩን ቆጥሮ ገነት የሚገባ ይመስለዋል። የ7 ክርስቲያን ዘር ነኝ የ9 ክርስቲያን ዘር ነኝ ይላል። ይሄ ዘረኝነት አለቀው ብሎ ሰማይም በዛ በኩል የሚገባ አጎቴ መናኝ ናቸው ብሎ መንግሥተ ሰማያት መግባት አይቻልም። ምድር ላይ ይቻል ይሆናል። የሆነ ሚኒስትር ዘመን ከጠራ ትራፊክ ሁሉ ሊያልፍ ይችላል። ሰው ገጭቶ ሁሉ ዝም ሊል ይችላል። ባለስልጣን ስም ጠርቶ የእግዚአብሔር ስም ግን ይሄን አይደለም። ጨለማውን ብርሃን የሚያደርግ ነው። ክብርና ምስጋና ለስሙ ይሁን። ስሙ የሚጠራ ነው። ሌላ ዘመን ጠርቶ ማለፍ አይቻልም። እግዚአብሔር ቤት ሃይማኖት እንደዚህ ነው። ወደ ሰማያዊው መሄድ ነው። ስለዚህ ሰንበትን ለጌታ ስጡት። ነገ መቅደሱ ሙልት በሉ። መድኃኒዓለም ቤታችሁ ሙልት ያደርገው። ምክንያቱም ክርስቶስ ነው እኮ በምኩራብ ተገኝቶ ያስተማረው። አሁን የሚያስተምረን የዚህ ሳምንት መምህራችን ክርስቶስ ነው። ስለዚህ ግጥም በሉና ጌታ ሲያስተምር ስሙት። በመንፈስ በጌታ ቀን በመንፈስ ነበርኩ ነው የሚለው ራእይ 1:10 ቅድም ያልኳቸው። የጌታ ቀን የሚባለው ሰንበተ እሑድ ነው። አያችሁ፣ በዚህ ቀን ነው ቅዱስ ያሬድ አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት ካለ በኋላ ምንድን ነው ያለው? ኢትክበሩ ቤተ አቡየ ቤተ መስዋዕት፣ የአባቴን ቤት የንግድ ቤት አታድርጉት። ቤቴ የሰብ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይሰኛል አላቸው። በዚህ ጊዜ ደነገጡ ይላል። አንከሩ ምሁሮቶ ሞገሰ ቃሉ ጣዕመ ነገሩ ወሳይሳፉ፣ አስተምህሮቱ አደነቁ። የቃሉን ግርማ ባለስልጣን በግርማ ነው ያስተምረው። እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው፣ የሰው ልጅ የሰንበት ጌታዋ ነው አለ። ራሱን የሰው ልጅ አለ። ሰማያዊው ንጉሥ፣ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው አምላክ ሰው ሊያደርገን ሰው ሲሆን ትሁት ማንነቱን ገልጦ የሰው ልጅ የሰንበት ጌታ ነው አለ። እኔ የሰንበት ጌታ ነኝ፣ እኔ ሰው ልጅ ነኝ አለ። ሰው የሆነው ሰው ሊያደርገን ነው። ምሉ በኩል የሆነ አምላክ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ተደነቁ ይላል በትምህርቱ። ሞገሰ ቃሉ፣ የአንደበቱ ቅልጥፍና፣ የንግግሩ ጥፍጥና፣ የትምህርቱ ሞገስ በመቅደስ ገብቶ አስተማረ። ጌታ በመቅደስ ያለ አግባብ የተገኙትን ገሰጸ። በማይገባ ቁመና መቅደስ ውስጥ ያሉትን ገሰጸ። መቅደሱን አጸዳ። መቅደስ በሶስት ተከፍሎ ይነገራል። አንደኛው መቅደስ ህንፃ ቤተክርስቲያን ነው። ህንፃ ቤተክርስቲያኑ ምዕመናን ተሰብስበው ወንጌል ብቻ የሚሰበክበት ከፍተኛውን ቦታ የሚይዘው ወንጌል አይደለም። በአሁኑ ሰዓት እኛም እናውቀዋለን። ሌሎች ነገሮች ሞልተውታል።
ቤተ መቅደሱ ጥርት እንዲል እግዚአብሔር ይፈልጋል። መቅደሳችሁ ነው ዙሪያው የፈውስ አገልግሎት ቅድስናው። እድለኛ ናችሁ እናንተ። ጸበል እንደ ሐምሌ ጅረት እየፈሰሰ እውር የሚበራበት መንደር ነው ያላችሁት። ጻድቁ ጨጌ የመቅደሱ ጌታ ክርስቶስ የሰየማቸው አባት ናቸው። ማን ይመስገን። ክብርና ምስጋና ለስሙ ይሁን፣ ለጻድቁ አምላክ ለመድኃኔዓለም። አይዟችሁ በደንብ አመስግኑት። እስቲ አመስግኑ። በአብይ ጾም እኮ ምስጋና አልተከለከለም። ተከልክሏል። ጸናጽል፣ መቋሚያ፣ የከበሮ አገልግሎቶች ናቸው። መቋሚያ አለ፣ ጭብጨባ አለ። ሌሊት ላይ ስትመጡ ነገ ሌሊት ነው እስኪ እና ምዕመናን በእልልታ ያጅባሉ። ምስጋና አይቋረጥም። ወንጌል ፋሲካ ነች። ማን ይመስገን። አመስግኑት እግዚአብሔር ተመስገን። መድኃኔዓለም በረከቱን ያፍስልን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሰንበት ጌታ ክርስቶስ ከኛ ጋር አለ። በዚህ ንግግሩ ሁሉን አስተማረ። መቅደሱ ይጥራል። ወደ እግዚአብሔር መቅደስ ስትመጡ ከሰማያዊ ሽታ በስተቀር ሌላ ነገር አይዳሳችሁ። መንገዱ ሁሉ መነገጃ ሆኗል። አሁን አይፈረድበት። ምስኪኑ ሕዝብ እዛም እያባረሩት፣ ነጋዴውም ተጨንቋል የዕለት ጉርሱን ለማግኘት። ግን እግዚአብሔር ቤት መምጣት አልተፈቀደም። ወገፍታ ማዕዳት ይሁኑ ለመወለጣ የለዋጮችን ገበታ ገለበጠባቸው። አሁን ቀጥታ ወደ ቤተክርስቲያን በዚያው ተሳልሜ ብሎ ዘንቢል ይዘው የሚመጡ ሰዎች ተጀምረዋል አይደል? ሽንኩርቱም፣ ዕጣኑም፣ ዘይቱም ምኑም እዚሁ አለ። የሚገዛው ነገር ሳሩ፣ ቄጠማው፣ ሰንደሉ ለእግዚአብሔር ቤት ቀርቶ ለክርስቲያኖች ቤት የማይስማሙ ነገሮች ሁሉ ተደርድረው መሸጥ ጀምረዋል። ከዛ ግራና ቀኝ ደግሞ በሞንታርቦ ጆሮአችን ላይ እንጮሃለን። የደብረ ሊባኖስ አባቶች የባረኩት ጭራሽ እዛ ያልደረሰ መስቀል ከቻይና ተጭኖ ቀጥታ ይመጣል። ልክ እዚህ ሲደርስ የደብረ ሊባኖስ ይባል አልሄድም እኮ ጭራሽ ወደዛ መስቀሉ። ከዛ እያነሳን አንገታችን ላይ እናደርገዋለን። በልሳኑ የሚናገር በስቷል ሸዋሸዋ የሚል እንደ ቻይና ሳይባረክ አድርገነው ተባርኳል ተብለን መድኃኔዓለም ልቦና ይሆነን ለሁላችን። ስለዚህ ትልቁ መቅደስ ነው ክብሩ፣ ጉልላቱ ያለበት፣ ታቦቱ ያለበት፣ መንበሩ ያለበት። ቅዳሴውን ለማዳመጥ ነው። የንግድ ቤት አታርጉት ቤቱን። ወንጌል ለመስማት ነው። ጸበል ለመጸበል ነው። ማህሌት ለመቆም፣ ሰዓታት ለመቆም፣ ቃል እግዚአብሔር ለመስማት ነው። ቤቴ ቤተ ጸሎት ይሰማይ። ቤቴ የምን ቤት ነው አለ? የጸሎት ቤት። አውጽኡ ወአሰስሩ ዘንተ እንዘ ይሄንን ከዚህ አርቁልኝ፣ የአባቴ ቤት የጸሎት ቤት ነው አለ። የአዲስ ኪዳኑ ቤት የቅድስና ቤት እንደሚሆን ተናገረ። ኦሪታዊ ሐሳብ አሮጌ ሰብዕና ይወገዳል። ቆሻሻውን አራገፈ። የሞት አገልግሎት ይቁም ሲል ነው። ከዛ አወጣቸው። በጎቹን፣ ላሞቹን፣ እርግቦችን ገልብጦ አስወጣ። ለምን? አንድ በግ ብቻ ነው ከዚህ በኋላ የሚታረደው። እሱም በጉ ክርስቶስ ነው፣ የእኛን ኃጢአት የሚሸከም። የአባቴ ቤት ነው፣ እኔ ልታረድለት መጥቻለሁ። ከዚህ በኋላ ሌላ መስዋዕት አይሰዋም አለ። በግ ታርዶልናል፣ እሱን ልንበላ እንምጣ። ምድራዊ ሸመታ ይቁም እግዚአብሔር መቅደስ ዙሪያ። ለስጋችን የሚያስፈልገውን በቦታው እናገኘዋለን። የነፍስ ገበያን የስጋ ገበያ አይሻማው። ለወንጌል ብቻ ነው። ለመቁረብ ነጭ በነጭ ለብሳችሁ ነው። ስጋው ደግሞ ለመቀበል ነው። የሰማይ እንጀራ ለመብላት ነው። ከሰማያት የወረደ የሕይወት እንጀራ አነ ውእቱ ርስተ ሕይወት ዘወረደም ሰማያት ዘበላ ስጋዬ ወሰት የደሜ በሕይወት ዘላለም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሰማያት የወረደ የሕይወት እንጀራ እኔ ነኝ። እኔን የሚበላ አይራብም። እንድንበላው የተጋገረልን እንጀራ ክርስቶስ ነው። ምጣዱ ቀራንዮ መስቀል ላይ ነው የተጋገረበት ቦታ። እሷም ቤተክርስቲያን ናት። ፍጽምት የምትሆነው ወደ ክርስቶስ ፊታቸውን በሚያዞሩ ሰዎች ብቻ ስትሞላ ነው። ስለዚህ ጌታ በመቅደሱ ትልቁ ቅናት በህንፃ መቅደሱ ነው። ህንፃ መቅደሱ ጉልላቱ ከላይ መስቀሉን ማሳየት አለበት። የአዲስ ኪዳኗ መቅደስ እንደዚህ ናት። የጸሎት ቤት ናት። ክርስቶስን የምናይባት፣ ታላቁን የሕይወት እንጀራ የምንመገብባት፣ መስቀልና መሶበ ወርቁ ከላይ አለ እኮ። የሚበላ ምግብ ቤት ናት ቤተክርስቲያን። የሰማይ ምግብ ቤት እየሰማችሁ ነው። የእንጀራ ቤት ናት። እንጀራ ቤት ለመሆኗ ምልክቱ መሶበ ወርቁ ነው። በመሶብ ምንድነው የሚቀርበው? እንደምን አደራችሁ። ምንድነው የሚቀርበው በመሶብ? እንጀራ ነው። ስለዚህ እዚህ ያለው መሶብ ግን የምን እንጀራ ነው ያዘው? የሕይወት እንጀራ። የምን እንጀራ ነው? የሕይወት እንጀራ፣ ከሞት ወደ ሕይወት የሚያሻግር። ስለዚህ ያን መቅደስ እንደዛ ሆኖ ሲያየው አዘነ። እስመ ቅንዓተ ቤትከ በልዐኒ የሚለው
ተፈጸመ ይላሉ መዝሙር 68 ቁጥር 9። የቤትህ ቅናት አቃጠለኝ አለ። ቤትህን መነገጃ መሸጫ መለወጫ አድርገውት ሳይ አስቃጠለኝ፣ አሳዘነኝ። በአዲስ ኪዳን ስለተዋህዶ ኦርቶዶክሳዊት ቤተክርስቲያን በእኔና በእናንተ ዘመን የሚነገረው ከመልካሙ ክፉ ዜና ይበዛል። አስበን መቅደሳችንን ልናስተካክል ያስፈልጋል። አምላካችን እግዚአብሔር ይርዳን። ሁለተኛው መቅደስ የተባለው የምዕመናን ህብረት ነው። አንድነታችን እየተተወ ያለ ይንድግ ማይበረነ መሰባሰባችንን አንተው ይላል ዕብራውያን 10:25። እየተሰበሰቡ መበተን የበዛበት አንድነታችን፣ የወረት ቤተክርስቲያን ተሳታፊነታችን፣ የምዕመናን ህብረት ይትግበሩ ቤተ አቡየ ቤተ መስያት የአባቴን ቤት የንግድ ቤት አታድርጉ። መሰባሰባችሁ ለንግድ አይሁን። የጽዋ ማህበር እንኳን የምትጠራሩት በኑሮ ደረጃ እኮ ነው። በማይተብ አትሰባሰቡ። አላት እሷ ካላት ትግባኛ ጋር ከሌላት አትግባር የሚባለው ትችላለች መደገስ ይባላል። የእመቤቴን ጽዋ ከእናንተ ጋር ልቅመስ ብትል ድሃ መታ ትችላለች አትችልም። አይኩዮችሽን ፈልግ ይበሏት። እዚህ ጋር ያለው የማርያም ጽዋ የሀብታሞች ነው። አቤት እመቤቴ እንደዚህ ቆጥራ ስትመጣ ግንባር አይታ ስትመጣ አረ መኪና ቆጥራ ስትመጣ ወላዲተ አምላክ ላቲ ስብሐት ክብር ለስሟ ይሁን። እናታችን በዚህ የምትጠራ አይደለች። እግዚአብሔር የድሃውም የባለጸጋውም የባለስልጣኑም የተራሰውም አምላክ ነው። እሷም የሁሉም እመቤት የሁሉ እናት ናት። የተሰጠችው እኮ ቀራንዮ ስር ነው። ለዓለም መድኃኒት እየሆነ እሷን የዓለም እናት አድርጎ ሰጠን። ክብርና ምስጋና ለስሙ ይሁን። ስለዚህ የተሰጠችን እንዲህ ነው። ማህበራችን አንድ ይሁን። ለዚህ ነው የሚበተኑ ይበዛሉ። እንደው የገብርኤል ጽዋ ቀምስ ነበረ፣ አሁን እኮ ተበተና አሉ። ተው ነው። ለምን ጀመራችሁት? መልአኩ አላማልድ ብሎ ነው የተቋረጠው። እኛ እንላመድ ብለን እንጂ ከመልአኩ ጋር በእኛ ስንፍና የተነጠቅነው ይበዛል። ካገኘነው ይልቅ ተሰጥቶን የጣልነው ይበዛል። እዚህ መጥቶ እንኳን በረከት ተሰጥቶ ጥሎ መሄድ ይበዛል። ስለዚህ ክርስቲያኖች በማህበር ሲሰበሰቡ አንዱ ሌላውን የሚደግፍበት ይሁን። የእግዚአብሔርን ቤተክርስቲያን ሰው አልባ የሚያደርጉ ሰዎች አሉ። በር ላይ ቆመው የማይቆርቡ የቁርባን ተቆርቋሪዎች፣ እነሱ ለእግዚአብሔር ቤት ያልሆኑ ግን የእግዚአብሔር ቤት ተቆርቋሪዎች። ሰባኪ ወስቷል። ሴቷ ሁሉ ነው በር ላይ ቆማ ስትገቢ ስም ጠርታ ታዋርዳለች። ሰይጣን ሲያሳፍር ልትቆርቢ እኮ ነው የመጣሽው። ደንግጠሽ ወደኋላ ትቀሪያለሽ። በቃ እሱም ይሳካለታል። አልፋችሁ ነው እያማተባችሁ። ምክንያቱም አልተሰየምም እዛ ጋር ሰባኪ። እየሰማችሁ ነው። መድኃኒዓለም ይስማችሁ። እለፉት ሰይጣንን። እናንተ ጉዳያችሁን ልትናገሩ መጣችኋል። ወደ እጨጌ ዮሐንስ ወደ ጻድቁ ደጅ አግኝተው ወደ እግዚአብሔር የሚያደርሱላችሁ ጻድቁ ናቸው። በረከታቸው ይደረብን። በዚህ ሁኔታ ነው ክርስቲያን የሚመጣው። ስለዚህ ብዙ ህብረቶች ይፈርሳሉ፣ አንድነቶች፣ ቤተክርስቲያን ትታወቃለች፣ ረብሻ ይበዛል። የሆነ የሰበካ ጉባኤ ምርጫ አለ ሲባል ታው ብዙ ይሄ ገንዘብ የኃጢአት ስር ነው የሚባለው እኮ ይሄ ነው። ስጋ ወደሙ ስለመቀበል ስብሰባ አድርገን አናውቅም። ግን ከላይ የሰበካ ጉባኤ ይግባ አይግባ ለማለት ግን 90 እጅ ይነሳል። ምናልባት ያሰውየ ዘመድ ስለሆነ ነው የምትመርጡት። እዳ የጫናችሁበት እንደሆነ አታውቁ። ሲገባ በትክክል ከሰራ ሊሞገስበት ካልሰራ ሊወድቅ እንደሆነ አናውቅም። ስጋዊ ነገር አንቆ ይዟታል። የአዲስ ኪዳኗን ቤተክርስቲያን አላቋት። ስለ ሰማያዊ ርስት ብቻ እናውራ። ትልቁ ትኩረት መንፈሳዊነት ይሁን። ትልቁ ትኩረት እግዚአብሔርን ስለማግኘት ይሁን። ይትግበሩ ቤተ አቡየ ቤተ መስያት ያድሎ ቤት አታርጉ። የዘረኝነት ቤት የሆነ የጎሳ ቡድን ይሰበሰባል መቅደስ ውስጥ። ከሌላ ብሔር የመጣ ካለ እንደ ገለልተኛ ይገፋል። ታዲያ ምኑን አንድ ሆነን ማህበራችን? ይሄ ክርስቶስ ማህበር አይደለም። ክርስቶስ 12ቱን ሐዋርያት እኮ 12 የተለያየን የመረጠው አይደል? ከቀራጭ የመጣ አለ፣ አሳውጪዎች ሆነው የመጡ አሉ። ከተለያየ ቦታ እኮ ነው የመጡት። ሉቃስ የባህል ሐኪም ነው ሲጠራቸው 72 አርዲትማ ካየናቸው በጣም የተለያዩ ናቸው። ከሉቃስ ጀምሮ እነ ማርቆስን የኑሮ ደረጃቸው ሁሉ የተለያየ ነው። ሳይንቅ ከደሃም ቤት ከቤተ መንግስትም ይወጡ አሉ። የኩዛ ሚስት የሄሮድስ አለቃ አዛዥ የዛ ቤት ከቅዱሳት አንስት ከዛም ቤት አውጥቷል። እግዚአብሔር ከሁሉ ጠርቷል። የጠራቸውን በሙሉ አክብሯቸዋል። ከባለጸጋም ነው ከደሃም ቤት ነው የክርስቶስ ከሆናችሁ ክፉን ከነክፉ መሻቱ ሰቅላችሁ ወደ ሰማይ ሰማያት ከፍ ትላላችሁ። መድኃኒዓለም ከፍ ያደርገንላችሁ። ሶስተኛው ይትግበሩ ቤተ አቡየ ቤተ መስያት የተባለው የሰው ሰውነት ነው። የሰው ሰውነት ቤተክርስቲያን ተልእኮዋን ከገንዘብ ይልቅ ወደ ሰው፣ ከዘረኝነት ይልቅ ወደ አንድነት፣ ከምድራዊነት ይልቅ ወደ ሰማያዊነት ቀይራ መጓዝ አለባት የክርስቶስ የሆነችው ቤተክርስቲያን። ስለዚህ አባቴ ቤት
የምድር ሐሳብ የለውም። ያንተ ሰውነት ነው። ብዙ የወደቁ ሰዎች አሉ። የሰው ሰውነት የእግዚአብሔር መቅደስ ነው። ከፍ ያለ የመቅደሳችን ስፍራ ይላል ኤርምያስ 17 ላይ ከጥንት ጀምሮ ከፍ ያለ የክብር ስፍራ ነው አለ። የኔና የናንተ ሰውነት በእግዚአብሔር አምሳል የተፈጠረ ነው። ሰው ከፍ ያለ ነው። ከፍጥረት ሁሉ ከፍ ያለ ነው። ራሳችሁን አታዋርዱ። ኢትግበሩ ቤተ አቡየ ቤተ ምስያት፣ ወደ ሸቀጥነት አትለውጡት ሰውነታችሁን። ክቡር ሰውነታችሁን አታዋርዱት። ተንኮልና ክፋት፣ ሐሜትና ሐሰት፣ ነውር ከኛ ላይ ይራቅ። ነውርን አስወግዱ። አውጡ አሰስኑ ነው ያለው። ከዚህ አውጡ፣ አርቁት። ዝሙትን አርቁ፣ ዘረኝነትን አርቁ፣ ሐሜትን አርቁ፣ ምቀኝነትን አርቁ፣ ተንኮል ሱሰኝነትን አርቁ። እናንተ ሰውነታችሁ የማን መቅደስ ነው? የእግዚአብሔር ናችሁ። መኑ ደመረው ብርሃን ምስለ ጽልመት ቤልወር ምስለ ክርስቶስ። ብርሃንን ከጨለማ ጋር ማን እንዳደረገው? የእግዚአብሔርን ቤት በጣዖት ቤት የሚያኖር ማን ነው? የእግዚአብሔር መቅደስ ክርስቶስ ከቤልወር ጋር ምን እንዳደረገው? ጨለማ ከብርሃን ጋር ምን እንዳደረገው? የእግዚአብሔርን ቤተ መቅደስ በጣዖት ቤት የሚያኖር ማን ነው? ቆሮንቶስ 6:18 ላይ የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ። አንቺ መቅደስ እኮ ነሽ እናቴ። ክፉ ካፍሽ አይወጣ፣ ከመቅደስ አፍ የሚወጣው ሕይወት ነው። መቅደስ እኮ ነህ አንተ። አንደበትህ ክፉ አያስብ፣ ልብ ውስጡ ንጹህ ይሁን። መቅደስ ውስጥ ያለው ጽላት ነው፣ የተቀደሰ መሠዊያ። ስለዚህ የኛ ልብ ንጹህ ነው፣ የክርስቶስ ነና። ሐዋርያው እኛ የክርስቶስ ልብ አለን አይደለም ይላል። ንጹህ ልብ ማለት ነው ያላደፈ፣ ያልጠቆረ፣ ያልቆሸሸ ንጹህ ልብ፣ ሰማይ ሰማይ የሚሸት ንጹህ ልብ፣ ምድሪቷን የሚቀይር፣ መንገድ የጠፋባቸውን የሚያሳይ፣ ምስኪኖችን የሚያነሳ፣ የተራቡትን የሚደግፍ ንጹህ ልብ፣ ለሁሉም እኩል የሚያስብ ንጹህ ልብ፣ ሸቀጥ ያሌለበት፣ ንግድ የሌለበት፣ ዝሙት ያላሰነካከለው፣ ተንኮልና ክፋት ወለምታ ያላበዛበት ንጹህ ልብ፣ ቆሞ የሚሄድ ክርስቶስን የሚገልጥ ማንነት። የሰው ሰውነት ይሄ ነው። እግዚአብሔር ሰርቷቸው፣ ነገር ግን የፈረሱ መቅደሶች ብዙ ናቸው። ሱስ ያፈረሳቸው፣ ዓለም ያፈረሰቻቸው፣ ዘረኝነት ያፈረሳቸው። በዚህ ዘመንማ በዘረኝነት የፈረሰ ይበዛል። ጎጠኝነት የዘመኑ የሱ ይመስላል ጭራሽ። እነዚህ መቅደሶች ጌታ ይፈልጋቸዋል። ኢትግበሩ ቤተ አቡየ ቤተ ምስያት እንዳይፈርስ። ከዚህ በኋላ ነው ይህን መቅደስ አፍርሱት አለ። በሶስተኛው ቀን አነሳዋለሁ። ራሱ ነው ፈርሶ የተሰራው መቅደስ መድኃኔዓለም ለሁላችንም መቅደስ ሊያደርገን። መቅደስ ወደ መቃብር የገባው መቅደሳችን ክርስቶስ ነው። ስሙ የተመሰገነ ይሁን። ይህ መቅደስ አለ። ስለ ሰውነቱ መቅደስ ተናገረ እንጂ ይላል ወንጌሉ። አፍርሱትና አነሳዋለሁ አለ። ግደሉኝና ከሞት ተነስቼ እናንተንም አስነሳለሁ ሲል ነው። የተነሳው መቅደስ እኛን አንስቶናል። ከዚህ በኋላ የእሱ መቅደስ የኛ ልብ ነው። ሕይወታችንን ከተንከባከብን ክርስቶስ በእኛ ይነግሳል። እግዚአብሔር በእኛ በፍቅር ይገለጣል፣ በክብር ይገለጣል። ስለዚህ ክርስቲያን ሰውነቱን መለካት አለበት። ከዚህ ስትወጣ የት ልትውል ነው ቀጠሮ ያለ? የሚያፈርስህን የሚገነባ። ስለዚህ ክርስቲያኖች የተሰሩ መቅደሶች መሆን አለባቸው። አንድም ፈርሶ የተሰራው መቅደስ ንስሐ የገባ ሰውነት ነው። ዲያብሎስ አፍርሶት የነበረ ንስሐ የገባ ዛሬ ከንስሐ አባቱ ጋር ተነጋግሮ የቆረበ ስንት ሰው ይሆን? በሰማይ ማህሌት ይቆማል። አያችሁ፣ በሰማይ አንድ ኃጢአተኛ ንስሐ ሲገባ በሰማይ ዝማሬ አለ። እስቲ በስምሽ ዘመር ቁረቢና እናቴ፣ በስማችሁ ማህሌት ይቆም ወንድሞቼ፣ ቁረቡና የጌታን ሥጋና ደም ተመገቡ። ዓለም አፍርሳናለች፣ እግዚአብሔር ያንጸናል። ስሙ የተመሰገነ ይሁን። ስለዚህ ትልቁ መቅደሳችን የኔና የናንተ ሰውነት የክርስቶስ መቅደስ ነው። እኛ ደግሞ የምንቀደስበት አማናዊው መቅደስ ፈርሶ የተሰራው ክርስቶስ ነው። ሞቶ የተነሳው፣ ተገርፎ ተጎሳቅሎ መስቀል ላይ የእኛን ጉስቁልና ያራቀ መድኃኒት ስሙ የተመሰገነ ይሁን። ይህንን ነው አስወገደ። በዚህ ትምህርቱ ተደነቁ እና እግዚአብሔር ያስተምራል፣ የሚያጠፉትን ይገስጻል፣ የጠፉትን ይመልሳል፣ የተሰበሩትን ይጠግናል። የእያንዳንዳችንን ጓዳ በበረከት ይሞላል። እግዚአብሔር ሕይወታችንን በበረከት ይሞላልን። ሰዓታችን አልቋል። ይቆየ። መስዋዕት ለእግዚአብሔር። ደስ ብላችኋል። በእውነት ደስታችሁን በምን እንወቀው? በእውነት
እጅግ የጣፈጠውን የወንጌልን ቃል እንደ ስማቸው እንደ ጳውሎስን ሆነው ላስተማሩን